ዛሬ አዶናይ አስተያየታችሁን እባካችሁ ስጡ ባለ መሰረት ያንን የግሌን አመለካከት ለማቅረብ ነው። እግዚአብሔር ዓላማ አለው ለሁሉም ነገር። ይህ ወጣት በሕይወቱ የተጎዳ ነበር። እጅግ ሰዎች የማያውቁለት በውስጡ የተሰበረ ሰው ነበር። ልቡ የተጎዳ ወጣት ነበር ከልጅነቱ ጀምሮ። ግን ማንም አላወቀለትም። እግዚአብሔር ግን ከለላ ነበረው። እግዚአብሔር ጠብቆት ነበረ። ያንን መከራውን አልፎ ለዚህ ሽልማት ለአዋርዱ መብቃቱ ትልቅ ድንቅ እግዚአብሔር ስራ እንደሆነ እርሱም በጸሎቷ ሁሌ ከምላሱ ያልተለየችው የእመቤታችን ጸሎት እንዳልተለየው ማርያም ማርያም ብሎ አመስግኗል። መታደል ነው። ምክንያቱም ወንድሜ ህመሙን እሱ ብቻ ነው የሚያውቀው፣ እግዚአብሔር ያውቀዋልና። አሁን ደግሞ ለመልካም ስራ ተነስቷል። እግዚአብሔር ዓላማ አለው ብያለሁ። ይህ ወጣት መልካም ለመስራት ተነስቷል። በጎ ስራ በመጽሐፍ ቅዱሳችን መልካም ማድረግ ተፈቅዷል ይላል። መልካም የማይወድ ሰይጣን ብቻ ነው። ጥሩ ሲሰራ የማይወድ ዲያብሎስ ብቻ ነው። ይህ ወጣት ዓላማው እንደሱ የተጎዱት ወጣቶች፣ በውስጣቸው የተሰበሩ፣ ተምረው መሄድ ያልቻሉ፣ ሰርቶ ማለፍ ያልቻሉትን እኔም እግዚአብሔር ከዛ አንስቶኛልና ከእኔ ተማሩ፣ ሰግጡ፣ ጠንክሩ፣ በርቱ፣ ትለወጣላችሁ፣ ውጤታማ ትሆናላችሁ እያለ ነው። መሰገጥ ብሎ የተነሳው ከውድቀት ትነሳለህ። ባትማር ውጤት ባይኖር እንኳን እግዚአብሔር በሰጠ መንገድ ጠንክር፣ ስራ፣ ትለወጣለህ፣ ውጤታማ ትሆናለህ ነው ዓላማው። ተምሮ ውጤታማ ለመሆን የግድ መድከም አለብህ። ያን ያልተሳካላቸው ብዙዎች ናቸው። ተምሮ የተሳኩ ብዙ ናቸው። ተምሮም ያልተሳካላቸው ብዙዎች ናቸው። ተምሮም የተሳካላቸው ብዙ መከራን አልፏል። በሕይወታቸው ብዙ ድካም አለ። ሰግጧል፣ ጠንክሯል፣ በርትቷል፣ ለውጥን አምጥቷል በሕይወታቸው። ያም የሱ ዓላማ በጎ ስራ ሰግጥ ስለ ጠንክር ማለት ነው። እንደፈለግከው መተርጎም ትችላለህ። እንዳልኩ መጥፎንም ወደ ጥሩ መቀየር ትችላለህ፣ ጥሩ ሆነ መጥፎ መቀየር ትችላለህ። ዓላማህ ነው የሚወስን። የሱ ግን መልካም ማድረግ መሰገጥ ማለት በእርሱ አመለካከት መጠንከር ማለት ነው። መበርታት ማለት ነው። መጽናት ማለት ነው። መለወጥ ማለት ነው። ውጤታማ መሆን። በቃ ትምህርት አልተሳካልህም፣ አልሆነልህም፣ በሌላ መንገድ ሰግጥ ማለት ጠንከር ማለት ነው። በርታ ማለት ነው። ስራ ማለት ነው። ትለወጣለህ ማለት ነው። ወጣቱ ልብ ውስጥ የገባው አብዛኛው ጦርነት የለመደ ነው። አብዛኛው ጥላቻ የለመደ ነው። አብዛኛው በዘረኝነት ያደገ ነው። 24 ሰዓት ሙሉ ሶሻል ሚዲያ ላይ የሚያወራው ዘረኝነትን ነው፣ ጥላቻ ነው፣ እንጀራው ነውና እንዲህ አይነቱን መልካም ነገር ደግሞ አይወድም። ኢትዮጵያን አንድ አደርጋለሁ አለ። በምን? በፍቅር እያደረገ ያለ ከትግራይ ያ ሁሉ ወጣት ሲደግፈው ምላ ኢትዮጵያ ከጠረፍ እስከ ጠረፍ ገጠረቷ ድረስ ሳይቀር ሲደግፉትና አዶና የሚሉት የእሱ ህመም ሰምተውታል እኮ ተረድተውታል እኮ። ወጣቱ እጅግ የራቀ እኮ ነው። መጥፎ ቃል አይደለም፣ ህይወት ሁሉ እኮ የነገረ። ዛሬ ልጆቻችን የምጎዳው ስንቱ ሶሻል ሚዲያ ላይ ነው ስለ ሴሰኝነት፣ ስለ ጥላቻ፣ ስለ መለያየት የምተላለፈው። እርሱ ልጆችን አይጎዳ? ምን አትቃወሙትም? ህፃናት ጠመንጃ ይዞ ስለ መገዳደል አይደለም በሀገራችን የሚውሉት? ስማሩ አይደለም ውሉት? እነሱ አይጎዳም ልጆችን? መልካም ማድረግ እንዴት ጎዳ? ሰዎች አምላካችን ኢየሱስ ክርስቶስን ይቃወሙት ነበር። ብዙዎች ይደግፉት ነበረ፣ ብዙዎች ይቃወሙት ነበር።
የሚቃወሙት መልካም ስላደረገ ነው። የሚደግፉ መልካም ስለተደረገላቸው ነው። ሊቀ ካህናቱ ሳይቀር የቤተ መቅደሱ አዛዦች፣ መሪዎች፣ ካህናት ሳይቀሩ ይቃወሙት ነበር። አያችሁ፣ ሰዎች ፍላጎታቸው ብዙ ነው። ሰው እግዚአብሔርን ይቃወማል። ለምን? እግዚአብሔር አጭር አድርጎ ፈጠረኝ ይላል። እግዚአብሔር መልከ ጥፉ አድርጎ ፈጠረኝ፣ እግዚአብሔር ድሃ አድርጎ ፈጠረኝ ብሎ ይቃወማል። የተሰጠው እኮ ብዙ ነገር አለ። ብዙ ነገር መስራት ይችላል። እግዚአብሔር እኮ ያጎደለበት ነገር ምንም የለም። እሱ ያየው ግን አንዲቷን ነገር ነው። ግን ከዚያ የሚበልጥ በውስጡ ነበረ፣ መጠቀምን አላወቀም። ስለዚህ ይህ ወጣት በእውነት በወጣቶች ዘንድ ተቀባይነት አድርጓል። በምን? በመልካሙ ስራ። አንዳንዶች ይጠሉታል ማርያምን ስለጠራ። የራሳቸው ችግር ነው ወንድሜ። ሰው ለእግዚአብሔርም አልተመቸም እንኳን ለአዶናይ። ስለዚህ አዶናይ በርታ፣ ጠንክር፣ ሰግጥ፣ ጠንክር፣ በርታ፣ ትለወጣለህ ብለህ አሁን ስበክ፣ ተናገር፣ መስከር፣ አድርግ። የምትችለውን እያደረግክ ነው። እግዚአብሔር በሰጠህ ነገር አድርግ። በዓላማ ጽና። ምንም ተስፋ አትቁረጥ ወንድሜ፣ ተስፋ አትቁረጥ። አምላካችን ኢየሱስ ክርስቶስ እኛን ለማዳን ተስፋ አልቆረጠም። እስከ መስቀሉ ነው ተጓዘ። መስቀሉን ተሸክሞ እስከ ቀራንዮ ነው ሄዶ የተሰቀለልን። ይቃወሙት ይከሱት የነበሩ የቤተ ክርስቲያን መሪዎች ነበሩ፣ ወይም የመቅደሱ በዘመኑ የቤተ መቅደሱ መሪዎች ናቸው ክርስቶስ እንዲሰቀል ያደረጉት። ስለዚህ ሰዎች አንተ ሲቃወሙ አንተም ስጋ ለባሽ ነህ፣ ምንም አይደለም፣ ወጣት ነህ፣ ልትዛላ ልስት ትችላለህ፣ ምንም አይደለም፣ ሰው ነህና ሰውና ልስት ትችላለህ። ግን በዓላማ ጽና። እግዚአብሔር አስነስቷል። መልካም እያደረግህ ነው፣ በዛው ቀጥል። ተስፋ አትቁረጥ። ሰውን አትመልከት፣ እግዚአብሔር ላይ ተደገፍ። ድሮ ያኔ መከራ የነበረ ጊዜ እግዚአብሔር ላይ እንደተደገፍ አሁንም እግዚአብሔር ላይ ተደገፍ። የምታየው አምላክን ተመለከተው። በቃ እርሱ ስላንተ ይዋጋል። ወንድም አትሳሳት። እግዚአብሔር ስለ እናንተ ይዋጋል፣ እናንተ ዝም ትላላችሁ። ኦሪት ዘጸአት ምዕራፍ 14 ቁጥር 14። ዓላማ እግዚአብሔር አስነስቶኛል ብለሃል። እግዚአብሔር ከኔ ጋር ነበረ፣ አሁንም አለ፣ ወደፊትም ይኖራል ብለህ ተነስ። በቃ ያንን ያሻገረ አምላክ፣ ከዛ ጨለማ ያወጣ አምላክ፣ ከዛ እፍረት ያወጣ አምላክ ዛሬም ካንተ ጋር ነው። ጽና ነው። በቃ ጽና፣ በዓላማ ጽና። መልካም ከማድረግ ወደኋላ አትበል። አሁንም ማርያም ካንተ ጋር ናት። ወንድም ታድለሃል። በዚህ ወጣትነት ለዚህ መብቃት፣ ለዚህ ምስክር መብቃት መታደል ነው፣ መባረክ ነው፣ መቀደስ ነው። ይህ እግዚአብሔር ስጦታ ነው ወንድሜ። እሷ በመስቀል ላይ የተሰጠችን እመቤታችን የአምላክ እናትን ነው የያዝከው። በመስቀል ላይ ነው የተሰጠችን። እሷ ወደ ልጇ ወደ አምላኳ ትጸልያለች፣ ታማልዳለች። ቀምሰሃል፣ ታውቃለህ። የቀመስከው አንተን ከሁሉ በላይ እኛም ቀምሰናል አይደለም? አንተ ደግሞ የበለጠውን ቀምሰህ ታውቃለህ። ለዚህ ነው የመሰከርከው በአዳም። ስለ አትፈር፣ አይዞህ፣ አሁንም ጽና፣ ዓይንን ክፈት። እግዚአብሔር ካንተ ጋር ነው። እግዚአብሔር ካንተ ፊት ነው። ሰግጥ ማለት መጠንከር፣ መበርታት፣ መለወጥ፣ ማሸነፍ ማለት በቃ ውጤታማ መሆን። መሰግጥ ሰገጥ ማለት ጠንክሮ ሰራ፣ በርትቶ ሰራ፣ ለውጥ አመጣ፣ ውጤታማ ሆነ ማለት ስለሆነ ከቶ አትፈር። የሚያሳፍር ነገር አይደለም። ምንም የሚያስቆጣ ነገር የለም። ብዙዎች ከጥቅማቸው አንጻር ነው። በቃ ለምን ታወቃል? እሱ እግዚአብሔር ስጦታ ነው ወንድሜ። አንተ ያገኘው ከላይ ነው፣ ከሰው አይደለም፣ ከሰማይ ነው፣ ከእግዚአብሔር ዘንድ ነው። ይህ ስጦታ በልጅነት የተሰጠ ለዚህ አበቃ። ከዛ መከራ ያወጣ አምላክ፣ ከዛ ስቃይ፣ ከዛ ችግር፣ ከዛ መንከራተት ያወጣ አምላክ እርሱ ካንተ ጋር ነው። በቃ ጽና። እግዚአብሔር ካንተ ጋር ነው። መሰገጥ፣ መጠንከር፣ መበርታት፣ መለወጥ፣ ውጤታማ መሆን ማለት